ቅዱሳን እንደምን አላችሁ? እንደምን ከረማችሁ? የጌታ ጸጋና የጌታ ሰላም ይብዛላችሁ። እንደ አገር፣ እንደ ሕዝብ፣ እንደ ግለሰብ፣ እንደ ቤተ ክርስቲያን የእግዚአብሔር ቃል የሚለውን ነገር ዛሬ ዲክሌር ላደርግ በፊታችሁ መጥቻለሁ። ይሄ ሶሻል ሚዲያ እግዚአብሔር የሰጠን ፕላትፎርም ነው። ነገር ግን ከመበላሸቱ የተነሳ አንዳንድ ልጅነቶች፣ አንዳንድ አላስፈላጊ ነገሮች ከመታየታቸው የተነሳ ራሳችን ቆጠብ አድርገናል። ነገር ግን እየዘለቀ ወደ ጓዳችን ከመግባቱ በፊት እኛ እንደ ሕዝብ በእውቀት መዋጀት ስለሚጠበቅብን ለሌሎች ከመተው የግድ መምጣት አስፈላጊ ሆኗል። ብዙም ቅዱሳን እባካችሁ ዝም አላችሁ፣ የእናንተን ጸጋ መካፈል እንፈልጋለን ከማለታቸው ጋር ተያይዞ የግድ ለመምጣት እንደገና የምንወደውን የምናከብረውን ሕዝብ ለማገልገል የግድ ይላል። ስለዚህ ከዚህ የተነሳ ተመልሼ መጥቻለሁ። አማረታዬ የሚል ቲክቶክ አለ። እሱም ፎሎ፣ ሼር፣ ላይክ አድርጉ። መጽሐፍ ቅዱስ በኢሳይያስ ምዕራፍ 60 ላይ ቁጥር 1 እና 2 ላይ እንደዚህ ይላል፣ ብርሃንሽ ወጥቷልና የእግዚአብሔርም ክብር መጥቶልሻልና ተነሺ አብሪ፣ እነሆ ጨለማም ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ የእግዚአብሔር ክብር ይታያል፣ ክብሩም በአንቺ ላይ ይታያል ይላል። አያችሁ፣ ይህ ሲዝን እንደ አገር፣ እንደ ሕዝብ፣ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ቤተ ክርስቲያን ተነስተን የምናበራበት ሲዝን ነው። ተነስተን ለማብራት በጨለማ ውስጥ እንዳለን ተነስተን ለማብራት እንዳላበራን እንደሚጠበቅብን የብርሃን ልክ እንዳልሰጠን አመልካች ሐሳብ ነው። ስለዚህ ወገኖቼና ወንድሞቼ እንደ አገር ተነስተን ማብራት ይጠበቅብናል። ለኛ የበራውን ብርሃን ዓለም ይጠብቃል። እንደ ኢትዮጵያ፣ እንደ ኮሚዩኒቲ፣ እንደ ማህበረሰብ፣ እንደ ግለሰብ፣ እንደ ሕዝብ እንዴት ነው የግል ችቦአችንን በጋራ ይዘን መተን ማብራት የምንችለው? አያችሁ፣ ትንሽ ብርሃን በበራ ቁጥር ትልቁን ጨለማ ይገፋል። ስለዚህ ይህንን ትውልድ በእግዚአብሔር የእውቀት ብርሃን፣ በእግዚአብሔር የመገለጥ ብርሃን፣ በእግዚአብሔር የጊዜው ብርሃን፣ በእግዚአብሔር የጊዜው ሐሳብ፣ በተገለጠ የቃል ዕውቀት ይህንን ትውልድ ወደ ብርሃን ልናመጣው የግድ ይላል። ወገኖቼና ወንድሞቼ አልተነሳንም መነሳት በሚገባን ልክ። ስለዚህ ይህ ሲዝን ኢትዮጵያ ተነስታ ለሕዝብ እንድታበራ፣ ለአፍሪካ እንድታበራ፣ ለአገር እንድታበራ የግል ችቦዎቻችንን የግል ሻማዎቻችንን እንዴት አድርገን ነው እነሆ አብረን የምናቀጣጥለውና አብረን የምንይዘው? ኢትዮጵያ እያበራች ነው። ኢትዮጵያ እያበራች ነው። እያበራች ትቀጥላለች። ብርሃኗ ይጨምራል። አሁን ጭላንጭል ከሆነ ያንን ለማጥፋት አንድ አትሁን። ያንን ጭል የሚለውን እንዴት አድርገን ነው ሙሉ ቀን እስኪሆን ድረስ ለሌሎች እስከምንታወቅ ድረስ ጨለማችን የድህነት ጨለማ፣ ያለማወቅ ጨለማ፣ ያለመተባበር ጨለማ፣ የልዩነት ጨለማ፣ የዘረኝነት ጨለማ እስኪጠፋ ድረስ እኔና እናንተ አንድ ማድረግ ያለብን መነሳት፣ በብርሃን ዕውቀት መነሳት፣ በብርሃን ፍጥነት መነሳት፣ በብርሃን ክብር መነሳት፣ ማብለጭለጭ ይጠበቅብናል። ኢትዮጵያ እንድትቀጥል አሁን የተጀመረው እነሆ ይሄ የለውጥ ሥራ እንዲቀጥል የኔና የናንተ ብርሃን አስፈላጊ ከሆነ አስፈላጊውን ዋጋ ሁሉ እንድንከፍል ጌታ ይርዳን። ወገኖቼና ወንድሞቼ ተነስቶ ማብራት ውሳኔን ይጠይቃል። ተነስቶ ማብራት ሐሳብን ይጠይቃል። ተነስቶ ማብራት አለመነሳትህን ማወቅ አለብህ። በጨለማ ያለ ከምትፎክር ተነስተህ አብራ። ተነሽና አብሪ ነው ብሎ የሚለው ለምን?
ብርሃንሽ መጥቷል። አያችሁ፣ የሚያስነሳን ብርሃን መጥቷል። ከዛ በኋላ ምንድነው ብሎ የሚለው? የእግዚአብሔርም ክብር መጥቶልሻልና፣ ግሎሪ መጥቶልሻልና፣ ሲዝን መጥቶልሻልና፣ ጊዜ መጥቶልሻልና ተነሽና አብሪ። እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ኮሚዩኒቲ፣ እንደ ቤተ ክርስቲያን ተነስቶ ባንድ ላይ ማብራት እንጂ ተነስቶ ባንድ ላይ ማውራት አይደለም ጌታ የፈለገው። ተነስቶ ኑ እናውራ ሳይሆን ኑ ተነሱና እናብራ። የኢትዮጵያ ሲዝን ነው። የቤተ ክርስቲያን ሲዝን ነው። የእኛ ጊዜ ነው። ስለዚህ ኑና እናውራ ሳይሆን ኑና እናብራ። ጌታ ኢየሱስ ይባርካችሁ። ከዚህ በኋላ እመጣለሁኝ፣ በትክክል አገለግላችኋለሁኝ። ጌታ ኢየሱስ ይባርካችሁ። ሼር አድርጉ። አማረ ታዬ የሚለውን ፎሎ አድርጉ። አይ ላቭ ዩ ጋይስ። ኢትዮጵያ ታድጋለች፣ 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 ታድጋለች። ተባረኩልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ክብር፣ ለምላሜ፣ ድምቀት ለምድራችን፣ ለሕዝባችን፣ ለቅዱሳን፣ ለቤተ ክርስቲያን ይሁን። አይ ላቭ ዩ ጋይስ። ባይ ባይ።